ሚካኤልን የምናከብረው መልአክ ስለሆነ ሳይሆን የማን መልአክ ስለሆነ ነው? የእግዚአብሔር መልአክ ስለሆነ። ኃይል የእግዚአብሔር ነው የሚሉት ፖሊስ ሲያዩ ነው። እስቲ በሉ ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር ነው። ምን ማለት ነው? በራሱ ማዳን የሚችል ማን ብቻ ነው? እግዚአብሔር ብቻ ነው። በሚኖረን ቀሪ ጊዜ በመዝሙረ ዳዊት መዝሙር 33 ከቁጥር 7 ላይ በሚገኝ የመጽሐፍ ቅዱስ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም በማለት ነቢየ እግዚአብሔር ዳዊት የተናገረው ቃል ነው። በዚህ ቃል ተነስተን እንማራለን። እስኪ ከኔ ጋር በሉ፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ የሚረባንን የሚጠቅመንን ነገር እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ነቢየ እግዚአብሔር ዳዊት በ33ኛው መዝሙሩ ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ምን ይላቸዋል አለ? ያድናቸዋል አለ። ነቢየ እግዚአብሔር ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል በሚለው አረፍተ ነገሩ ስለ ቅዱሳን መላእክት ዛሬ በታላቅ ክብር ስናከብረው ከዋዜማ ጀምሮ እስከ ነገ ድረስ የምናሳልፈውን ሊቀ መላእክት ቅዱስ ሚካኤልን ጨምሮ በአጠቃላይ ቅዱሳን መላእክትን በሚመለከት ጥልቅ ምስጢር ያለው አጭር ቃል ግን ምስጢሩ ብዙ የሆነ ቃል ተናግሯል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ምን ይላቸዋል አለ? ያድናቸዋል። የማን መልአክ? ሚካኤልን፣ ገብርኤልን፣ መላእክትን በአጠቃላይ እናከብራቸዋለን። የምናከብራቸው ግን መላእክት ስለሆኑ አይደለም። የማን መላእክት ስለሆኑ ነው? አዎ ሚካኤልን፣ ገብርኤልን፣ ኡራኤልን ሌሎቹም መላእክት ሁሉ በተፈጥሯቸው መላእክት ስለሆኑ አይደለም የምናከብራቸው። የማን መላእክት በመሆናቸው ነው። መላእክት ሆነው የእግዚአብሔር ያልሆኑ አሉ የሉም? ሰይጣንና ሰራዊቱ በተፈጥሯቸው ምንድን ናቸው? ናቸው አይደሉም? እናንተ ርጉማን ከኔ ወግዱ፣ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላል። ለሰይጣንና ለምኑ? በተፈጥሯቸው አጋንንትም መላእክት ናቸው። ከኔ ጋር ናቸው። አሁን አንዳንድ ሰው ምን ነው እግዚአብሔር እንደው ሳይቸግረው ምን አለ እንደው ሰይጣንን ባይፈጥረው ኖሮ የሚል ሰው አለ ብላችሁ አታውቁም? እንደው እግዚአብሔር ሰይጣንን ምን ነው ባልፈጠረው። እኔ ዛሬ ልነግራችሁ ነው፣ እግዚአብሔር ሰይጣንን አልፈጠረውም። ሰይጣንን የፈጠረው እግዚአብሔር አይደለም። እግዚአብሔር የፈጠረው ሳጥናኤልን ነው። ሳጥናኤል ሰማልያል የሚባል ቅዱስ መልአክ ነው የፈጠረው። ራሱን ወደ ሰይጣንነት ወደ ዲያብሎስነት የቀየረው ማን ነው? ራሱ ነው። እግዚአብሔር የፈጠረው ቅዱስ መልአክ ነው። ከተፈጠርክበት ቀን አንስቶ እስከ ወደቅክበት ጊዜ ድረስ በመንገድ ፍጹም ነበርክ ይላል ነቢየ እግዚአብሔር ሕዝቅኤል። ቅዱስ አድርጎ ነው የፈጠረው። በራሱ ተነሳሽነት ራሱን ያረከሰ የጣለ ያራቆተ ራሱ ዲያብሎስ ነው። ሰይጣን አድርጎ አልፈጠረውም። እግዚአብሔር ቅዱስ መልአክ አድርጎ ነው የፈጠረው። ስለዚህ መላእክት በተፈጥሯቸው ሁሉም መላእክት ናቸው። አጋንንትም የወደቁ ቢሆኑም በተፈጥሯቸው ምንድን ናቸው? ከኔ ጋር ናችሁ? አሁን አንዲት ሴት ልጅ ብትወልድ ልጇ አድጎ ሌባ ቢሆን ይቺ ሴት የወለደችው ልጅ ነው ወይስ ሌባ ነው? መልሱልኝ። እሷ የወለደችው ልጅ ነው። ሌባ የሆነው ማን ነው? ራሱ ነው። ስለዚህ እግዚአብሔር መልአክ ነው የፈጠረው። ከመልአክም ቅዱስ መልአክ ሊጋርድ የተቀባ ኪሩብ አሐዜ መንጦላይት የሰማዩን የብርሃን መጋረጃ የሚይዝ ቅሩበ መለኮት ለመለኮት የቀረበ ቅዱስ
ቅዱስ መልአክ ነው የፈጠረው። ራሱን ሩቅ ዱቅ ያደረገው ያራቆተው የጣለው ራሱ ዲያብሎስ ነው። ግን በተፈጥሮ መልአክ ነው ብለን ግን አናከብረውም። ሰይጣን የሚል መዝሙር ይዘምራሉ ጎረቤቶቻችን። አሁን ሰይጣን ተቃጠለ፣ ሰይጣን እንዲያረኩ፣ ጠላቴ እንዲያረኩ የሚል 1000 መዝሙር አላቸው። ሰይጣን ደስ አይበል የሚል መዝሙር ይዘምራሉ። ሚካኤል ደስ ይበል ሲባል ግን ይናደዳሉ። ሰይጣን ከኔ ዞር በል የሚል መዝሙር አላቸው። ናና ሚካኤል ናና ተብሎ ሲዘምር ለምን ይናደዳሉ? ሚካኤል ወደ ሁላችን ይምጣልን። ምዕመናን አመስግኑት ቅዱስ ሚካኤል። የኔ ሚካኤል ልትሉት ይችላል፣ የኔ ገብርኤል ልትሉት ይችላላችሁ። ለእያንዳንዳችን እግዚአብሔር በመዓልት በሌሊት ለኃጥኡ ለጻድቁ፣ ለምእመኑ ለመናፍቁ፣ ለካዱት ሰዎች ሳይቀር ጠባቂ መልአክ አላቸው። በነገራችን የመላእክቱን ፍቅር በሁላችን ይሳልብን። በዕለተ ምጽአት ክርስቶስ ሲመጣም ከመላእክቱ ጋር ነው የሚመጣው። ከአላፋት መላእክቱ ጋር ነው የሚመጣው። መለከት የሚነፋው ሚካኤል ነው። አብረውት የሚመጡት መላእክት ናቸው። እኛን ከሞትንበት የሚቀሰቅሱንም እነሱ ናቸው። ወደዛኛው ዓለም ወደ እግዚአብሔር እቅፍ ይዘውን የሚሄዱትም እነሱ ናቸው። ቢፈቅድልን ደግሞ የምንዘምረውም ከመላእክት ጋር ነው። ዝማሬ መላእክትን ለሁላችን ያሰማል። ተመልከቱ፣ ይቺ ቤተክርስቲያን ያለ መላእክት ክርስትና እንደሌለ ስለምታውቅ ስለ መላእክት ታስተምረናለች። ከወዲሁ በዓል እያከበረች መላእክትን ታስተዋውቀናለች። ምክንያቱም ሄደን የምንኖረው ከነርሱ ጋር ስለሆነ ማለት ነው። በደስታ ወደ ተሰበሰቡት ወደ አላፋት መላእክት ህብረት ደርሳቸዋል ስለሚል ማለት። ስለዚህ ስለ መላእክት ማወቅ ያስፈልጋል አያስፈልግም? ያስፈልጋል። እኔ በእውነት ስለ መላእክት ጥቂት ነገሮች ልንገራችሁ። አንደኛ መላእክት በጣም ብዙ ናቸው። መጽሐፍ ቅዱስ ስለ መላእክት ቁጥር ሲናገር ምን ይላል መሰላችሁ? 1000 ጊዜ 1000 ይላል። እስኪ በሉ 1000 ጊዜ 1000። አሁን እንዳታባዙት አደራችሁን። 1000 ጊዜ 1000 ማለት ብዙ ለማለት ነው። አላፋት ጊዜ አላፋት ይላል። መላእክት ቁጥራቸው በጣም ብዙ ነው። መላእክት ስንት እንደሆኑ ቁጥራቸው ማወቅ ከፈለጋችሁ ግን እኔ ቀላል ሂሳብ ልነግራችሁ ነው። ዛሬ እግዚአብሔር ዓለምን ሲፈጥር ሰው ሲፈጥር መጀመሪያ የፈጠረው ሰውዬ ማን ነው? ማንን የፈጠረው? አዳም አይደል? ከአዳም አንስቶ እስካሁን ድረስ የሞቱ ሰዎች አሉ አይደለም? መቃብር ውስጥ ያሉ የሉ? ብዙ ናቸው። በጣም ጥሩ። አሁን ምድር ላይ ያለው የሰው ልጅ ስንት ነው? 8 ነው 9 ቢሊዮን ደረስን አሉ። 7 ቢሊዮን ነው። ጥሩ ነው ይሁን። 7 ቢሊዮን ሰው አለ ምድር ላይ። ካሁን በኋላ አሁን ያለነው ስንሞት ደግሞ ከዚህ በኋላ የሚወለዱ እስከ ጌታ ምጽአት ድረስ ደግሞ አሉ አይደለም? ከመጀመሪያው ሰው አዳም አንስቶ እስካሁን የሞቱት ሰዎች ከሞት ቢነሱ አሁን ምድር ላይ ያለው 9 ቢሊዮን ህዝብ ደግሞ 7 ቢሊዮን ህዝብ ደግሞ የተኛው ከእንቅልፉ ተነሳ ቢባል ሁሉም ቢቆም ከዚህ በኋላ ደግሞ እስከ ምጽአት ድረስ የሚወለዱ ልጆች አሁኑን ቢወለዱ ለእያንዳንዱ ሰው በራሱ ጸጉር ልክ መልአክ ይደርስ። መላእክት ጾታ የሌላቸው እንደ ወንድም እንደ እህት የሚሆኑ እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን የመሳሰሉ ተቆጥረው የማያልቁ ዘመዶችን የሰጠን ማን ነው? እግዚአብሔር ነው። ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ ብላችሁ መደሰት አለባችሁ። ምን ሆነ መሰላችሁ? በዚህ በመጽሐፈ ነገሥት ላይ አንድ ታሪክ ተፈጽሟል። እስራኤላውያንና ሶርያውያን ጦርነት ላይ ናቸው። እንግዲህ እስራኤል ሁሌ ጦርነት ላይ ነች። አሁንም ጦርነት ላይ ነች አይደለም? እግዚአብሔር ሰላምን ያምጣልን። እስራኤል ከሶርያ ጋር ጸብ ላይ ነበረች። ጸብ ላይ ሆነው ሶርያውያን እስራኤልን እንውጋ ይሉና ይነሳሉ። ተነስተው በዚህ ተራራ ሄደን እንውጋቸው ብለው እዛ ተራራ ላይ ሲደርሱ የእስራኤል ጦር እዛ ቦታ ላይ ቀድሞ ይገኛል። ይወጋቸዋል። ሳይጠብቁ አደጋ ይጥልባቸዋል፣ ያሸንፋቸዋል። ይመለሳል። የሶርያ ጦር ደግሞ በዚያ ጋር እንሂድ ብሎ አስልቶ መንገድ መርጦ ሲጠብቃቸው እስራኤል እዛ ቀድመው ደርሰው ያጠፏቸዋል። መጨረሻ የሶርያው ንጉሥ ምን አለ? አይ እኛ መሃልማ ሰላይ አለ፣ ከኛ ዘንድ ወሬ እየወሰደ ለእስራኤላውያን የሚናገር ነገር የሚያበላሽ ወሬ የሚያደርስ ሰላይ ከኛ መሃል አለ፣ አውጡ ብሎ ወታደሮቹን ሰበሰባቸው። ከኔ ጋር ናችሁ ምዕመናን? የሶርያው ንጉሥ ይህንን ሲል አንድ ሰው ተነሳና ጌታዬ ሆይ እኛ መሃል ሰላይ የለም፣ ለእስራኤል የሚሰልል ሰው የለም፣
ግን እኛ እዚህ ተደብቀን በዚህ ጋር ሄደን እንዲያርገን እንውጋቸው ብለን ስንማከር የተማከርነውን ነገር እየሰማ ለእስራኤል ንጉሥ የሚናገር ኤልሳ የተባለ ነቢይ እዛው እስራኤል ውስጥ አለ አለ። እዛ ሆኖ እዚህ የምንነጋገረውን ይሰማል። እሱ ነው ጉድ የሰራን አለው። ነው አለ። አዎ በሉ ሂዱና ኤልሳን ይዛችሁት ነው አለ። ወታደሮች ዘመቱ። ጦር ይዘው ጋሻ ይዘው ሊይዘውት ሊገሉት መጡ ማለት ነው። ነቢየ እግዚአብሔር ኤልሳን ማለት ኤልሳ ተራራ ላይ ነው የሚኖረው። መጡና ሌሊቱን ተራራውን ከበውት አደሩ። ኤልሳ እዛ ተራራ ላይ ይኖራል። ሎሌው አገልጋዩ ግያዝ ይባላል። በጠዋት ተነስቶ እንደው ወገቤን ልፈትሽ ብሎ ሲወጣ ዙሪያቸውን ተከበዋል። ኤልሳን ሊይዙ የሶሪያ ወታደሮች ከበዋቸዋል። ደነገጠና መጥቶ ኤልሳን ቀሰቀሰው። እረ ጌታዬ ኤልሳ ሆይ ተከበናል አለ። ምን ነው አለው። እረ ዙሪያችንን ሶሪያውያን ከበውናል፣ እሳት ይዘዋል፣ ስለት ይዘዋል፣ እባክህ ድረስልን አለ። ይሰማል። ስለ እስራኤል ሳወራ እኮ ችግር መጣ። ልቀጥል አይደለ? ተከበናል አለ የኤልሳ አገልጋይ ግያዝ። ዙሪያችንን ተከበናል ጌታዬ ሆይ ብሎ ኤልሳን ነብዩን ቀሰቀሰው። ነብዩ ምን አለ? አይዞህ አትፍራ፣ ከኛ ጋር ያሉት በሉ እስኪ ከነርሱ ጋር ካሉት ይበልጣሉ። ወርደው ስራውን የሰሩት ግን ሚካኤልና ሰይጣን ናቸው አይደለም? አዎ። ሰይጣን ለማለት የምንፈጥነውን ያህል ሚካኤል ለማለት መፍጠናል። እስቲ አንድ ጊዜ ሚካኤል ወር ቅዱስ ሚካኤል ክብር ምስጋና ይድረሰው። ሆነ የመጨረሻ አንድ ጥያቄ ልጠይቃችሁ። ሰይጣን እግዚአብሔር ፊት ቆሞ የጠየቀው ፍቃድ የጠየቀው ለኢዮብ ክፉ ለማድረግ ነው ወይስ መጥፎ ነገር ለማድረግ ነው? ማነው ጥሩ ለማድረግ ነው መጥፎ ለማድረግ? አይሰማም። ለኢዮብ መልካም አስቦ ነው ክፉ አስቦ ነው አይደል? ማን ፊት ቆሞ ጠየቀ? እግዚአብሔር ፈቀደለት አልፈቀደለት? ክፉ ነው ሰይጣን አይደል? ለክፉ ሰይጣን ለአመፀኛው ሰይጣን ክፉ ነገር አስቦ ኢዮብን ለመጉዳት አስቦ ሲጠይቀው ማን ፈቀደለት? ያ የወረደው የረከሰው መልአክ ሰይጣን ኢዮብን ለመጉዳት ብሎ ሲጠይቀው እግዚአብሔር ፈቀደለት። ሰይጣን ኢዮብን ለመጉዳት ሲጠይቅ እግዚአብሔር የሚፈቅድለት ከሆነ ሚካኤል እኛን ለመጥቀም ሲጠይቅ ይፈቀድለታል አይፈቀድለትም? መላእክት የሚጠይቁት እኮ የእኛን መዳን ነው አይደል? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መላእክት አይደሉምን? ደስ ይበላችሁ ምእመናን፣ ሚካኤል ስለኔ ስላንተ ተንበርክኮ ምሕረት እስክናገኝ ድረስ እግዚአብሔር ፊት ይለምናል፣ ይጸልያል። እግዚአብሔር የሚካኤልን ጸሎት ይሰማል አይሰማል? የመላኩን ጸሎት ይስማልን እግዚአብሔር። አይተነዋል። ትንቢተ ዳንኤል ዘካርያስ ምዕራፍ 1 ቁጥር 12 ላይ 70 ዓመት ሙሉ የተቆጣቸውን እስራኤላውያንን የማትምራቸው እስከ መቼ ነው አለ። እስኪ በሉ የማትምራቸው እስከ መቼ ነው? ሚካኤል እንደዚህ ነው የሚለው፣ እስከ መቼ አትምራቸው? በእውነት ቅዱስ ሚካኤል ኢትዮጵያን ማትምራት እስከ መቼ ነው ይበልልን። ይህችን ሀገር ማትምራት እስከ መቼ ነው ይበል። በእውነት ይሰማዋል እግዚአብሔር አይሰማው? ሰይጣን ክፉ ሆኖ ለምኖ ከተሰማ ሚካኤል ደግ ሆኖ ለምኖ እንዴት አይሰማም? የዮና ልጅ ስምዖን ወይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ሰይጣን የእኛን እምነት ለማበላሸት እኛን እንደ ስንዴ ለማበጠር ይለምናል። ቅዱስ ሚካኤል ደግሞ ማራቸው ማራቸው እያለ ይለምናል። እንደዚህ ለኛ መዳን የሚንሰፈሰፉ ሁሉ መዳንን እንዲወርሱ የሚካኤል ልመናው ምኞቱ ምን እንደሆነ ታውቃላችሁ? እዚህ ግቢ ውስጥ ካለ ሰው አንድም ሰው ገነት ሳይገባ እንዳይቀር ነው። አንድም ሰው ወደ እግዚአብሔር መንግስት ሳይገባ እንዳይቀር ነው ልመናው ሚካኤል። የዋሁ መልአክ ልመናው ይሄ ነው። እንደ ሰይጣን ክፉ አይደለም የሚያስበው። ሰይጣንን እንኳን የማያስቀይመው የዋሁ መልአክ እግዚአብሔር ይገስጽ ከማለት በላይ ክፉ ቃል ካፉ የማይወጣው ቅዱስ ሚካኤል ለኛ መዳን ነው የሚለምነው። ለኛ መዳን የሚለምኑ መላእክትን ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? የሰማነውን በልቡናችን ያሳድርብን።